ለአዲስ አበባ ቅርብ ርቀት ላይ በሚገኙ የሸዋ ከተሞች ፋኖ እየገባ መሆኑን ተከትሎም እግረኛው ያገዙ ሰራዊት አቅም ስላነሰውም የኃይል ሚዛን ያስጠብቃል በሚል የተላከው የቤተ መንግስቱ ጠባቂ ስብስብ በፋኖ ከበባ ተፈጽሞበትም ከባድ ጉዳትን ማስተናገዱ ሰምቷል። መረጃውን በዝርዝር ይዘነዋል፣ ታደምጡታላችሁ። ከሰሞኑ በስፋት ከማስረሻ ሰጤ ጋር ፕሮፓጋንዳ እየሰራ ያለው የአብይ አህመድ አገዛዝም ሌላ መዘዝ መጥቶበታል ተብሏል። ከዚሁ ጋር በተያያዘም አርበኛ ማንችሎት ውስጥ ባለው ያስተላልፈውን ቆምጠጥ ያለ መልእክትም አካተን ይዘመተናል። በስፋት ታደምጡታላችሁ። አባት አርበኞች በጥሩምባ ተጠራርተው ካገዙ ጦር ጋር መግጠማቸው ሰምቷል። በዚህ ትንቅንቅ የአገዛዝ ጦር መድፍ እንዲሁም ዛያ 3ን ጨምሮ ሌሎች ዘመናዊ መሳሪያዎችን መጠቀሙን የተነገረው በዝርዝር የምንመለከተው ሌላኛው መረጃችን ነው። ምስራቅ ወለጋ ዞን ኪርሞ ወረዳም በጠዋቱ ከአሮ አዲስ ዓለም ከተማ ወደ ባጊን ቀበሌ ልዩ ስሙ ሾሮ መድኃኔዓለም ያመራው አገዛዙ ጥምር ጦር ከፍተኛ ጉዳትን ማስተናገዱና ውጊያው አሁንም መቀጠሉን ምንጮች ገልጸዋል። አብራችሁን ውስጥ ቆዩ፣ በዝርዝር ትሰሙታላችሁ። ይህ ሰንሰለት ሚዲያ ነው። ሰንሰለት ሚዲያ አስቸኳይና ወሳኝ መረጃዎችን እንደሚከተለው ማቅረብ ይጀምራል። በቆይታችንም ቀደም ሲል ባርቻ ያስደመጥናችሁን ዜናዎች እንዲሁም ሌሎች መረጃዎችን በዝርዝር ወደ እናንተ እናደርሳለን። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክና ሼር እንድታደርጉ በትህትና እየጠየቅን በቀጥታ ወደ ዝርዝር መረጃዎች አለፍን። አብራችሁን ቆዩም። የአማራ ምድርን ከረገጠ ማግስት ጀምሮ ከባድ ሽንፈትን እየተከናነበ ያለው የአገዛዙ ታጣቂ ቡድን በፋኖ ከባድ ምት እንደደረሰበትም ሰምቷል። ከአዲስ አበባ ከተማ በቅርብ ርቀት ላይ በሚገኙ የሸዋ ከተሞች ፋኖ እየገባ መሆኑን ተከትሎ እግረኛው የአገዛዙ ታጣቂ ቡድን አቅም ስላነሰው የኃይል ሚዛን ያስጠብቃሉ ተብሎ የተላከው የቤተ መንግስቱ ጠባቂ ስብስብ በፋኖ ከበባ ተፈጽሞበት ከባድ ጉዳትን አስተናግዷልም ተብሏል። የሸዋ ምድርን አብዝቶ የሚፈራውና ፋኖ መጣ በሚል በፍርሃት የሚናጠው አገዛዙም ያሰማራቸው የሪፐብሊካን ቡድን አባላት ከመሸኘትና ከመቁሰል በተጨማሪ የያዙትን ዘመናዊ መሳሪያ በመያዝ ለፋኖ እጅ እየሰጡ እንደሚገኙም ተገልጿል። ሰዓታትን በፈጀውና በርካታ ያገዙ ቡድን ሰራዊቶች በተሸኙበት በዚህ ውጊያም ፋኖ ዘመናዊ መሳሪያዎችን መታጠቁም ተገልጿል። በዚህ ትንቅንቅ በርከት ያለ ቁጥር ያላቸው የተባሉ ያገዙ ኮማንዶዎችም እንደ ቅጠል ረግፈዋል የሚሉት የመረጃው ምንጮች ከዚህ በተጨማሪ አንድ ከፍተኛ ማዕረግ ያለው የብልጽግና ቡድን መሪም ተሸኝቷልም ብለዋል። የኤፍራታና ግድም ወረዳን ጨምሮ ሌሎች አካባቢዎችን ባካለው ትንቅንቅ ወደ ቦታው አቅንቶ የነበረው ያገዙ 103ኛም የአየር ወለድ ክፍለ ጦር ከባድ ጉዳትን አስተናግዶ ባዶውን ተመልሷል ሲሉም ምንጮች ገልጸዋል። ከስህተቱ አልማር ያለውና ሽንፈት በገጠመው ቁጥር ንጹሃንን ዓላማ ያደረገ ጥቃት የሚሰነዝረው ቡድኑ መንገድ ላይ ያገኛቸው ንጹሃኖች እናንተ ወንድሞች ናቸው ያጠቁን በሚል መግደሉም ተገልጿል። ከንጹሃን በተጨማሪም ጥምር ጦር የሚል መጠሪያ ሰጥቷቸው አብረዋቸው የሚሰለፉ አድማ ብተናና ሚሊሻ አባላትን አናምናችሁም በሚል ማፈናቸውም የተነገረው። እርስ በርሱ የማይተማመንን ታጣቂ የሚመራው አብይ አህመድና ቡድኑ በሸዋ የደረሰበትን ሽንፈት ተከትሎ ተጨማሪ ኃይል ወደ ቦታው እየጫነ መዋሉም ተመላክቷል። ማስረሻ የተባለን አንድ ግለሰብ ይዘው ለድርድርና መሰል ጉዳዮች እያወሩና ፕሮፓጋንዳ እያሰራጩ ያሉት አብይ አህመድና ቡድኑ የዓለም አቀፉን ማህበረሰብን ለማደናገር የተፍጨረጨሩ ባሉበት በዚህ ወቅት ነው ፋኖ በሸዋ ምድር ታላቅ ጀብዶ የሰራውም ተብሏል። በወርቅ ነገበዩና በሌሎች አብይ አህመድ የቅርብ ወዳጆች በኢጋድና በአፍሪካ ህብረት በኩል ፕሮፓጋንዳ ያሰራጩት ቡድኖቹም ውሸታቸው ምርመራ የተደረገበት መሆኑን ተከትሎ በቅርቡ ከበድ ያለ ዲፕሎማሲያዊ ኪሳራ ያስተናግዳሉም ተብሎ ይጠበቃል። ሁለት እጅ ላይ ተብሎ ሁለት ዛፍ ላይ ወጣም የተባለውን ብሄድ የጣሰው አብይ አህመድ የፋኖን ስም ለማሳነስ የሄደበት ሐሰተኛ ስምምነት ኢትዮጵያ የአፍሪካ ህብረት ላይ ያላትን ሚና ሊያሳጣ እንደሚችልም ተገልጿል። በሌላ በኩል ምስራቅ ወለጋ ዞን ኪርሞ ወረዳ በጠዋቱ ከአሮ አዲስ ዓለም ከተማ ወደ ባጊን ቀበሌ ልዩ ስሙ ሾሆር መድኃኔዓለም ያመራው ያገዙ ጥምር ጦር ከፍተኛ ጉዳት ማስተናገዱን ተከትሎ የተረፈው ተበትኖ መሸሹን ቢዛሞ ሚዲያ ዘግቧል። በሌላኛው አቅጣጫ ሸሾበር ከተማን ለመቆጣጠር በጋሎ ገባዬ በኩል የገባው ያገዛዙ ጦር ከፍተኛ ጉዳትን አስተናግዶ ወደ ኋላ በማፈግፈግ ምሽግ በመያዝ ተጨማሪ ኃይል እየጠበቀ ይገኛል የተባለው። በዛሬው ውጊያ ከፍተኛ ጉዳት ያስተናግደው ያገዛዙ ጥምር ጦር ሙትና ቁስለኛውን አንድ አምቡላንስ፣ ሁለት ባስና በወራ ጭኖ ወደ ሆሮ ጉዱሩ ወለጋ ዞን ኡምሮ ወረዳ አጋምሳ ከተማ በአሁኑ ሰዓት ማስገባቱን የከተማዋ ነዋሪዎች ለሚዲያችን ገልጸዋል። በሌላ በኩል ራሳቸውን ያደራጁ አባት አርበኞች ድል ማስመዝገባቸው ሰምቷል። ከአገዛዙ ሰራዊት ጥቃት ራሳቸውን ለማዳን በደቡብ ጎንደር ስማዳ ወረዳ የተደራጁ አባት አርበኞች በርካታ ያገዙ ሰራዊት ሙትና ቁስለኛ ማድረጋቸውም ተነግሯል። በስማዳ ወረዳ ጃምባ ሜዳ ቀበሌ፣ ቀጭን ወዝ ቀበሌና አዋጀር ቀበሌ ላይ በአባት አርበኞችና በብልጽግና ስርዓት አስጠባቂ ሰራዊት በተደረገው ውጊያ በርካታ ያገዙ ሰራዊት ሙትና ቁስለኛ ሲደረጉ በእነዚህ ቀበሌዎች ገብቶ የአማራ ሕዝብ ሊያንገላታ የዘለቀው የብልጽግና ታጣቂ ተሸኝቶ በህይወት ተረፈው ግራውጪኝ ብሎ ሸሽቷልም የተባሉ። ትላንት ከጠዋቱ 12 ሰዓት እስከ 8 ሰዓት በዘለቀው በዚያው ውጊያ ያገዙ ሰራዊት በዲሽቃ
በሞርተርና በዙ 23 ጦርነቱን ያስኬደው ቢሆንም የአባት አርበኞች በምንሽር ባደረጉት ጥቃት ያገዘ ጦር ከ30 በላይ ቁስለኛውን በመኪና ጭኖ ቀጠናውን ለቆ ወደ ኋላ ሸሽቷል የተባሉም እየሸለሉና እየፎከሩ ያገዙ ሰራዊት ከግር እግሩ እየተከተሉ በገባበት ጎሬና ሽንቁር እየመቱም ጥለውታል የሚሉት የመረጃው ምንጮች እነዚህ አባት አርበኞች ከዚህ ቀደም የአብይ አህመድን የ72 የግል ታጣቂ መሳሪያን አስፈቶም ዘርፎ ሄደ ሲሆን በዛሬው ዕለትም የለመደች ጡጣ እንደሚባለው ሁሉ የ72 የግል ታጣቂ መሳሪያዎችን መክፈፍ እንደጀመረም የአካባቢው አርበኞች በጡሩምባ በመጠራራት ከቀጠናቸው ዘሎ የገባውን ይህን ጸረ አማራ ሰራዊት ዶጋመድ አድርገውታልም ተብሏል። አባት አርበኞቹን ማንም ምንም አይነት ኃይል ሳያደራጃቸውና ሳይደግፋቸው በራሳቸው ያገዙ ቡድን ለመታገን ሲሉ በአማራነት ስነልቦና በፋኖነት ወኔ ተሰባስበው የራስ አበበን የበላይ ዘለቀን የመይሰው ካሳን የንጉስ ሚካኤልን ታሪክ ጠብቀውና አስከብረው በመገኘትም የራሳቸውን ታሪክ በደማቅ ቀለም ጽፈዋልም ተብሏል። ክቡራን ቤተሰቦች መረጃችን ሲቀጥል አሳምነው ጽጌ አማራ ያላደረገው ሰው መቼውንም አማራ አይሆንም ሲል አርበኛ ማንችሎት ስባለው ከሰሞኑ ጉዳይ ጋር በተያያዘ ሰፋ ያለ መልእክት አስተላልፏል። አርበኛው በመልእክቱም ሰሞኑን ያየነውም እንደዚያ ነው፣ እርምን የመብላት ትልቅና ልዩ የግርድና ምልክት ነው በማለት ከብርጋዴር ጄኔራል አሳምነው ጽጌ ውድ የህይወት መስዋዕትነት ጀርባ የነበሩ ፌዞች ሁሉ ህመም ቢበዛባቸውም በጊዜ ሂደት እንዲህ ቀስ እያሉ ይገለጻሉ ብሏል። የአማራነት መለኪያ መስፈርትንስ ከተባለ አሳምነው ጽጌ የምሉነት መነሻ መስፈርት መሆን አለበት። አሳምነውነት ለአማራነት ርዕዮተ ዓለም አቻፍቼ መሆን ይችላል። ከወሬ በላይ መሆንን በሚጠይቁ ገቢራዊነት ላይ ብዙዎች የይሁዳን እጅግ በጣም ጥቂቶች የጴጥሮስን መንገድ ሲከተሉ እስከ አቅታ ድረስ ለቃል መታመንን እንደ በላይ ዘለቀ ያሳየን አሳምነው ጽጌ ብቻ ነው ብሏል። አሳምነው የጀግነት ጉላት አናት ላይ ተቀምጦ በትውልዱ የደም ሕዋስ ውስጥ የሚመላለስ የጸጸት እሳት ነው ይላል መልእክቱም። በውጊያ መሃል ላይ ግባ ያሳምነው ልጅ በለው ያሳምነው ልጅ ያሳምነው ልጅ ያዘው ያሳምነው ልጅ ይችላል ያሳምነው ልጅ ልቡን ያምነው ያሳምነው ልጅ ያውድማው ዘንዶም በአደረጃጅ ስያሜ ላይ ደግሞ አሳምነው ሻለቃ፣ አሳምነው ብርጌድ፣ አሳምነው ክፍለ ጦር ለልጃችን የሚወጣን ስም አሳምነው ብለው መጥራት ይህንን መሰል ብዙ ድምጾች ከብዙ አቅጣጫ የምንሰማው በምክንያት ነው። አሳምነውነትም ብሏል። አሳምነው ጽጌን መቼም መሆን አይቻልም፣ የሱ መንገድ ግን ፈለጋችን ነው የሚለው የአርበኛው መልእክት ጽናቱንም ሆነ የመታመን ቁርጠኝነቱ እንዲሰጠን የዘውትር ምኞታችን ነው ብሏል። የጠላት ፍላጎት በሚዲያ አጀንዳ ባደረግን ቁጥር ምላሽ የማንሰጠው አቋማችን ሁሉ ቀበሮ የበግ ቆለጥ ይወድቅልኛል ብላ ስትከተለዋለች ብለን ከጅምሩ ስለደመደምን ነው። ጀግና የሚለካው በመጨረሻ በተግባሩ ነው ብሏል። ጀግነት ሁሌም ሆነን ይጠይቃል። ጠሽ በምትል የመኪና ጎማ ፍንዳታም ልቡ ጭሩቅ ጭርቅ የምትል ሚዲያ ገነነ ወለፈንዲ ሁሉ ወኔን አልታጠቀም። የትግሉን አቅጣጫና ሂደት በደም ንግድ አስልቶም ቢያሸንፍና ቢሸነፍ ቢሆናልና ትንተናን ሰርቶ ነገር ማላችን ላይ ሲያቦካ የሚለው ብዙ ነው። ይህ መሰል ኃይል በሐቀኞች የትግል ሂደት ፌርማታው ላይ እየተራገፈም ጉዞው ይቀጥላልን ብሏል። ያሳምነው መንገድ የህዝባችን ብቸኛ መዳኛ መንገድ ነው የሚለው የአርበኛው መልእክት መንገዱን ተከትለነው ጉዞ ከጀመርን ውለን አድረናል። ይህ መንገድ ፍጹም ነው። መንገድ መሃል ላይ ቅርብ አዳሪነትና ተሰባሪነትን አይፈቅድም። መዳረሻው መስዋዕትነት ወይም ድል ብቻ ነው። የሆነው ሆኖ ይህ ህዝብ ፀሐይ በምዕራብ ወጣለች በሚል ዘወረስ ሲናሪዮ ለዳግም ባርነትና ስቃይ ይዳረጋል የሚል መላምት ቢኖር የሚፈጸመው በእኛ መስዋዕትነት ላይ ብቻ ይሆናልን ብሏል። እናም አንዳንዴ እንናገራለን። ኮርኳሪ ሀሳቦቻችን እየጎፈነኑ ባይወደዱም እውነታው ግን አሳምነው ጽጌም አማራ ያላደረገው ሰው መቼም አማራ ሊሆን አይችልም። መቼም ግን ደግሞ ቃል ለምድር ቃል ለሰማይ አማራ በጥቂት ቆራጥ ልጆቹ ተጋድሎ ድል ላይ ቆሞ ይስቃል። አይዞን ሲል ነው አርበኛም ማንችሎት ስባለው መልእክቱን የቋጨው። እኛም እንደወረደም የአርበኛውን መልእክት ወደ እናንተ አደረስን።